ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮ ደግሞ ይሄንን የመሰለ ቆንጆ ለጾም እንደ አማራጭ መጠቀም የምንችለው ቀይ ስር በምስር እንሰራለን ማለት ነው። አብራችሁን ቆዩ። ላይክ በማድረግ ቪዲዮውን ጀምሩልኝ። እንደዚህ የምሰራበት መጥበሻ ላይ እንደዚህ የሚበቃኝን ያህል ዘይት አደርጋለሁ። በሚገባ ትንሽ ዘይት ጨምር አድርጌበታለሁ። ያው የሚበቃችሁን ያህል ብታደርጉት መልካም ነው። ፈቅፍቄ ያዘጋጀሁትን የቀይ ስር ደግሞ እንደዚህ ጨምሬ ለብቻው የተወሰነ ደቂቃ አብሬ ከዘይቱ ጋር ጠብሰዋለሁ። እጅግ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ለየት ያለ አሰራር ነው። እንደዚህ በምታዩት መልኩ እንደዚህ እየተጠበሰልኝ ነው። በመቀጠል እንደዚህ አድቅቄ የከተፍኩት የቀይ ሽንኩርት አለ። ሁለት መካከለኛ የሚሆን ቀይ ሽንኩርት ነበር። እሱ እንደዚህ አድቅቄ ከትፌዋለሁ። እሱ እንደዚህ ጨምሬ ደግሞ በሚገባ ከቀይ ስሩ ከዘይቱ ጋር እንደዚህ ሽንኩርቱን አብሬ ቆንጆ አድርጌ አበስለዋለሁ። በዚህ መልኩ እንዲበስልልኝ እንደዚህ ከአደባለኩት በኋላ የተወሰነ ከድኜ ተወዋለሁ። እጅግ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ከዚህ በኋላ እንደዚህ ቶሎ ለመምጣት እሞክራለሁ። ሁል ጊዜ ታዲያ የምትደግፉኝ የምታበረታቱኝ ደግሞ ቤተሰብ የሆናችሁኝ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ። እንደዚህ በምታዩት መልኩ ሽንኩርቱም እንዲሁም ደግሞ የቀይ ስሩም በደንብ ቆንጆ ሆኖ ነው ብስል ያለልኝ። እንደምታዩት አሪፍ ነው የሆነው። ያው እንደምታዩት በዚህ አጋጣሚ ቀይ ስሩንም ለብቻ ቀቅላችሁ ፈቅፍቃችሁ ማዘጋጀት ትችላላችሁ። ይኸው እንደዚህ ደግሞ ያዘጋጀሁት በርበሬ ያለ በሻይ ማንኪያ ልኬት 3 አድርጌበታለሁ። እናንተ እዚህ ጋር በርበሬውን አለመጨመር ትችላላችሁ። በተለይ ህፃናት የሚመገቡት ከሆነ ባትጨምሩበት መልካም ነው። እኔ ደግሞ እንደዚህ አድርጌን የተጠቀምኩትኝ። እንደዚህም ደግሞ ብትሞክሩት በጣም ነው የሚጣፍጠው። ይኸው እንደዚህ በርበሬውን ደግሞ በደንብ ቆንጆ አድርጌ አበስለዋለሁ። ሞቅ ያለ ውሃ ከጎን አዘጋጅቻለሁ። እሱን ጠብ እያደረኩኝ በሚገባ ቆንጆ አድርጌ አበስለዋለሁ ማለት ነው። እዚህ ጋር ብዙ ቅመማ ቅመሞች አልጨምርም። እንደምታዩት ባሉት ግብአት ነው እንደዚህ ባደረኩት ነው እያበሰልኩት ያለሁት። አሁን በመቀጠል ምስር አዘጋጅቻለሁ። እንደዚህ በትንሹ ያዘጋጀሁት አለ። እንደዚህ በጣም በትንሹ ግማሽ ካፕም ያልፋል፣ ሩብ የሚሆን ነው። በጣም በትንሹ ነው ያዘጋጀሁትኝ። ያው እናንተ ደግሞ ሁልጊዜ እንደምላችሁ እንደ ቤተሰቦቻችሁ እንደ መጠናችሁ እንዲሁም እንደ ፍላጎታችሁ ብታደርጉት መልካም ነው። እንደነገርካችሁ ያሞኩት ውሃ አለ። እሱ እንደዚህ ጠብ እያደረኩኝ ደግሞ አበስለዋለሁ። እዚህ ጋር ያዘጋጀሁትን ምስር ደግሞ አጥቤ እመለሳለሁ። ያሳያችሁ ምስር ቆንጆ አድርጌ አጥቤ እስክመለስ ድረስ እንደዚህ ውሃ ጠብ አድርገውና እከድነውና አቆየዋለሁ። እስካሁን እየተመለከታችሁኝ ከሆነ ታዲያ ላይክ አትርሱ። የእናንተ ላይክ የኔን ቪዲዮዎች ለሌሎች እንዲደርሱልኝ ያደርጋልና ላይክ ማድረግ አትርሱ ላለሁ። ይኸው እንደነገርኳችሁ የተወሰነ ውሃ ጠብ እያደረኩኝ በደንብ ቆንጆ አድርጌ ጊዜ ሰጥቼ እኔም የማበስለው ያው ለእናንተ ቪዲዮ ሲደርሳችሁ ቶሎ ይሆናል እንጂ ቪዲዮ እንዳያሰለች በሚል ነው እንደዚህ ያደረኩትኝ። በሚገባ እንደዚህ እንደምታዩት ቆንጆ አድርጌ ጠብሼዋለሁ። እንደምታዩት በጣም ቆንጆ ሽታ ነው ያለው። አሪፍ ጣዕም ነው የሚኖረው ደግሞ በዚህ ላይ አሁን እንደነገርኳችሁ አጥቤ ያዘጋጀሁት አለ። ይሁን እንደምታዩት ቆንጆ ሆኖ ነው የበሰለው። በማመሲያው ላይ ራሱ ይታያል። አሁን ትንሽ ውሃ ጠብ እናደርግበትና በደንብ ቆንጆ አድርጌ አጥቤ ያዘጋጀሁትን ምስር ደግሞ እንጨምርበታለን። ሁል ጊዜ በምናቀው መልኩ ከምንሰራው አንዳንዴ ደግሞ እንደዚህ አድርገን ብንሰራው መልካም ነው። ይኸው እንደዚህ እንደምታዩት በደንብ ቆንጆ አድርጌ ያዘጋጀሁትን ምስር ደግሞ ጨምሬ አብሬ አበስላቸዋለሁ ማለት ትንሽ እጠብሰዋለሁ። ምንም አይነት ውሃ ሳልጨምር እንደምታዩት በደንብ ቆንጆ አድርጌ እጠብሰዋለሁ። እንዲህ ብታደርጉት መልካም ነው። አሪፍ ቃና ነው የሚሰጠው። በዚህ ላይ ደግሞ ቶሎም ለመብሰል ይረዳናልና እንደዚህ ቆንጆ አድርጌ እጠብሰዋለሁ። በዚህ አጋጣሚ ታዲያ ላይክ ሳታደርጉኝ የምትመለከቱኝ ከሆነ ላይክ አትርሱ። የእናንተ ላይክ እኔን ቪዲዮዎቼ ለሌሎች እንዲደርሱልኝ ያደርጋልና ላይክ አትርሱ። ያው እንደዚህ የተወሰነ ደቂቃ ከድኜ ካቆየሁት በኋላ አሁን በምፈልገው መልኩ በደንብ ቆንጆ ሆኖ ምስሩ
ከጨመርኳቸው ከሌሎች ግብአቶች ጋር በደንብ ቆንጆ ሆኖ ነው ጥብስ ያለልኝ። አሁን በመቀጠል እንደነገርኳችሁ ሞቅ ያለ ውሃ አዘጋጅቻለሁ። ሞቅ ያለውን ውሃ እንከልስበታለን ማለት ነው። በጣም በቀላሉ ይህን የመሰለ ጣፋጭ ለጾም ደግሞ እንደ አማራጭ መጠቀም የምንችለው የቀይ ስር በምስር አዘገጃጀት ነው። ይኸው እንደምታዩት ውሃ የምፈልገውን ያህል እኔ ውሃ የጨመርኩት እንደምታዩት የምስሩን እንዲሁም ደግሞ ያሉትን ግብአቶች እስኪሸፍንልኝ ያህል ነው ውሃ የምጨምርበት። መጠኑን ግን ለእናንተ ትቼዋለሁ። ለምን የምትሰሩት የምታዘጋጁት እንደ መጠናችሁ ነው፣ ወይም ደግሞ እንደ ቤተሰቦቻችሁ ብዛት ስለሆነ ለእናንተ የውሃውን መጠን ለእናንተ ትቼላችኋለሁ። ይኸው እንደነገርኳችሁ ያለውን ግብአት እስኪከልልልኝ ድረስ በደንብ ቆንጆ አድርጌ በምፈልገው መጠን ውሃውን ከልሰዋለሁ ማለት ነው። ይኸው እንደምታዩት አሁን ይበቃዋል። ኦልሬዲ የጨመርኩትም ውሃ አሪፍ ነው እና አሁን በመቀጠል ከድኛ ቆየዋለሁ ማለት ነው። እጅግ በጣም ቀላል ፈጣን፣ ለአሰራር ደግሞ አመቺ የሆነ ቶሎ በጊዜ ይህንን ሰርተን ቶሎ መመገብ የምንችለው ቀልጠፍ ያለ አሰራር ነው እና በዚህ መልኩ ምስርን ሰርታችሁ ደግሞ ብትመገቡት መልካም ነው። ይኸው እንደምታዩት ውሃውን ምጥጥ አድርጎልኛል። በጣም ቆንጆ ሆኖ በስሏል። እንደምታዩት አሪፍ ነው የሆነልኝ። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። በዚህ መልኩ ከሆነልኝ በኋላ በደንብ ቆንጆ አድርጌ አሸዋለሁ። እንደዚህ እንደምታዩት እያገላበጥኩ በደንብ አድርጌ አማስለዋለሁ። ኦሬዲ በስሏል። አሁን የምጨምራቸው ነጭ ሽንኩርት አዘጋጅቻለሁ። በጣም ብዙ አይደለም፣ ትንሽ ነጭ ሽንኩርት ሶስት ራስ የሚሆን ነጭ ሽንኩርት ያዘጋጀሁት ነበር፣ ጨምርበታለሁ። እናንተ እዚህ ጋር ቁሌቱ ላይ መጨመር ትችላላችሁ። እኔ ደግሞ ቃናውን አግኝቶ ቆንጆ ጣዕም እንዲሰጠኝ እዚህ ከጨረስኩኝ በኋላ አናቱ ላይ ነው ያደረኩት። የተወሰነ ከድኜ ደግሞ እሳቱን በደንብ ቀንሼዋለሁ። ቅመም ጨምራለሁ፣ መከለሻና እንዲሁም ደግሞ የተፈጨ የጥብስ ቅጠል ጨምርበታለሁ እንደምታዩት። እንዲሁም ደግሞ ጨው አድርጌበታለሁ። አሁን ይበቃዋል ማለት ነው። ሙሉን ግብአቶች ደግሞ ጨምሬ ጨርሻለሁ። ጨውም አድርጌያለሁ፣ መከለሻ ቅመም እንዲሁም ደግሞ የጥብስ ቅጠል ጨምሬያለሁ። እናንተ ያላችሁን ቅመም ደግሞ ጨምራችሁ ብታዘጋጁት መልካም ነው። እኔ ያለኝን የተጠቀምኩትና ያጋሯችሁና በዚህ መልክ ደግሞ ብትሰሩት እጅግ በጣም ቆንጆ ነው። ይኸው እንደምታዩት ሰርቼ ጨርሻለሁ። በጣም ነው ደስ የሚለው። ሽታው ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ይኸው እኔ እንደዚህ በእንጀራን የሞከርኩት ከጎኑ እንደዚህ እንደምታዩት ቃሪያ አድርጌበታለሁ። ይህንን በዳቦ እንዲሁም ደግሞ በቂጣ መመገብ የምንችለው ቀለል ያለ አሰራር ነው። በጣም እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። ይህንን የመሰለ የቀይ ስር እንዲሁም በምስር ያዘጋጀሁት እጅግ በጣም ቀላል ፈጣን የሆነ የጾም አማራጭ ነው። ይኸው እንደዚህ ሰርቼ ጨርሻለሁ ማለት ነው። ሁላችሁም በየቤታችሁ ሞክራችሁት ኮመንት እንደምታደርጉልኝ ተስፋ አደርጋለሁ። ይህንን የመሰለ ምግብ ሁላችሁም ብትሞክሩት ደስ ይለኛል። አሁን ጣዕሙን ቴስት እናደርገዋለን። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ላለው ቻው ቻው። ወዳችኋለሁ።